በመጀመሪያ እንግዲህ አፕሊኬሽኑን እንከፍተዋለን። ልክ አፕሊኬሽን እንደከፈትን እዚህ ጋር ከላይ የምትመለከቷትን ቀስት አንድ ጊዜ እንጫናታለን። ጋር አድ አካውንት የምትላለች እሱን አንድ ጊዜ እንከፍታታለን። ዘረዘሩት መሰረት ነው እንግዲህ ቲክቶክ አካውንታችሁን ሪካቨር ማድረግ የምትችሉ ሳይን አፕ ፎር ቲክቶክ የሚለውን ከላይ እንደምትመለከቱት ዩዝ ፎን ኦር ኢሜል የሚለውን አንድ ጊዜ ተጫኑታላችሁ። ልክ እንደተጫናችሁት እንግዲህ ስልክ የላችሁም ጠፍቶባችኋል፣ ኢሜይላችሁም በዛው ትረስቷላችሁ ማለት ነው። ይሄንን ማድረግ የሚችሉት ግን ዩዘር ኔም ሲኖራችሁ ብቻ ነው። ዩዘር ኔም ከሌላችሁ ይሄንን አካውንታችሁን ሪካቨር ማድረግ አትችሉም። ስለዚህ ዩዘር ኔሙ ከጠፋባችሁ ይሄኛው ለእናንተ አይሰራም ማለት ነው። ስለዚህ አሁን በስልክም አይደለም በኢሜይልም አይደለም ሪካቨር ማድረግ የምትችሉት። ስለዚህ አንድ ከላይ የምትመለከቷት የጥያቄ ምልክት አለች። እሷን አንድ ጊዜ ነው የምትጫኑት። እንደምትመለከቱት እዚህ ጋር ፕሮብሌማችንን ችግራችንን ሪፖርት የምናደርግበት ስፍራ ነው። ስለዚህ አካውንት የምንጠይቅበት ስፍራ ነው ቲክቶክን። ምክንያቱም የዚህ አካውንት ሎጊን የለንም፣ የዚህ አካውንት ፎን ነምበር የለንም ወይም ስልክ የለንም፣ ኢሜይል የለንም። ስለዚህ አሁን እዚህ ጋር የምናደርገው ምንድነው ሪካቨር አካውንት የምትለውን አንድ ጊዜ ነው የምንጫነው። እንደምትመለከቱት አራት ምርጫ ይሰጣችኋል። ኢንስታግራም አካውንታችሁን ከቲክቶክ አካውንታችሁ ጋር ካገኛችሁት በዚህ በቀላሉ ሪካቨር ማድረግ ትችላላችሁ፣ ያለ ስልክም ያለ ኢሜይል። ነገር ግን ይሄ ከከበዳችሁ ማድረግ የምትችሉት የቲክቶክ ዩዘር ኔም ሊኖራችሁ ይገባል። የቲክቶክ ዩዘር ኔም እኔ ስላለኝ ነው የጠፋብኝን፣ እሱን አንድ ጊዜ አስገብቼ በቀላሉ ሪካቨር እንዴት እንደምናደርግ አሳያችኋለሁ። እዚህ ጋር ከላይ የምትመለከቱት ቲክቶክ ዩዘር ኔም የሚለውን አንድ ጊዜ ነው የምትጫኑት። ተመልካቾቼ አሁን ያለንበት እንግዲህ ኢንተር ቲክቶክ ዩዘር ኔም የሚለው ስፍራ ላይ ነው። ስለዚህ እዚህ ጋር የጠፋብንን ዩዘር ኔሙን እዚህ ጋር እናስገባለታለን። ዩዘር ኔሙን አስገብተናል እንደምትመለከቱት። ስለዚህ አሁን እዚህ ጋር ኔክስት የምትለዋን በተን አንድ ጊዜ ነው የምንጫናት። እዚህ አሁን እንደምትመለከቱት እዚሁ ጋር መልሶ አሁንም አይዴንቲቲያችሁን ቬሪፋይ ለማድረግ ወይ በስልክ ነው ወይ በኢሜይል ነው ብሏችሁ ሊጠይቃችሁ ይችላል። ይህንን ጃብ ማድረግ ይኖርባችኋል። ምክንያቱም ቲክቶክ ራሱን ነው የምትጠይቁት፣ ሳፖርት ሊያረጋችሁ ይገባል። ሳፖርት እንዲያረጋችሁ የምትፈልጉ ከሆነ በቀላሉ እዚህ ጋር ኒድ ሄልፕ የሚለውን ከታች አንድ ጊዜ ትጫኑታላችሁ። ወይል እንግዲህ ውድ ተመልካቾቼ አሁን ዋናው ቦታ ደርሰናል። ቲክቶካችን ሪካቨር የምናደርግበት ዋናው ቦታ ያለ ስልክም ያለ ኢሜይልም ደርሰናል። ስለዚህ እዚህ ጋር ችግራችንን ሙሉ ለሙሉ እንጽፍለታለን። ከጻፍንለት በኋላ በፎቶ መግለጽ እንችላለን። ስክሪንሻት አድርገን ፊድባካችሁን በዚህ መልኩ ጽፋችሁ ወይም ደግሞ በፎቶ እዚሁ ገልጻችሁት ማስገባት ትችላላችሁ። ራንደምሊ ማስገባት ትችላላችሁ። ስለዚህ እዚች ጋር ይሄንን እንዳስገባችሁ ሰሚት የምትል በተን አለች። እሷን አንድ ጊዜ ነው የምትጫኗት። የምትመለከቱት ከላይ ፊድባክ ሰሚትድ ይላችኋል። ስለዚህ አሁን ቲክቶክ በቀላሉ የእናንተን ኢሜይል ያነበዋል፣ ምላሽ በ24 ሰዓት ውስጥ ይሰጣችኋል ማለት። ሌላ መንገድ ደግሞ አሳያችኋለሁ እንዴት አሁንም ሪካቨር የምታደርጉበትን ቀላል ሲስተም ሌላ አሳያችኋለሁ። አንዴ ሰርች የምታደርጉበትን ብራውዘር ትከፍታላችሁ። ከላይ መታችሁ እንግዲህ ቲክቶክ ሼር ፊድባክ ብላችሁ አንድ ጊዜ ነው የምትጽፉት። እንደምትመለከቱት ቲክቶክ ሼር ዩር ፊድባክ ብላችሁ አንድ ጊዜ ሰርች ታደርጋላችሁ። ከታች የምትመለከቷትን ስክሮል ካረጋችሁ በኋላ ሼር ዩር ፊድባክ ቱ ቲክቶክ የሚለውን አንድ ጊዜ ነው የምትከፍቱት። ውድ ተመልካቾች እዚህ ጋር ነው እንግዲህ ሙሉ ኢንፎርሜሽናችሁን ሼር አድርጋችሁ እዚህ ጋር ካስገባችሁለት በኋላ መልስ የሚሰጣችሁ ማለት ነው። እዚህ ጋር እንደቀድሞ በፎቶ መልክ መላክ ትችላላችሁ። ኮንፈርም እንዲያደርግላችሁ በፍጥነት ምላሽ ይሰጣችኋል ማለት ነው ቲክቶክ። ኢሜይል እዚህ ጋር ትሞሉለታላችሁ፣ ዩዘር ኔም እንዲሁም ደግሞ ቶፒክ ሰሌክት አደርጋላችሁ። አዘር ብላችሁ እዚህ ጋር ትጽፉለታላችሁ ማለት ነው። የእናንተን ችግር ሙሉ ለሙሉ እዚህ ጋር ካስገባችሁለት በኋላ በፎቶ አታች ታደርጉለታላችሁ። ከዛ እዚህ ጋር ሁለቱን እንዳስገባችሁ ከታች ሰሚት የሚለውን ከነካችሁ ሙሉ ለሙሉ ቲክቶክ ፊድባክ በ24 ሰዓት ውስጥ ይሰጣችኋል።